ተመስገን እናቴ ደጅሽን ድረክ ስላበቃሽ ነው። ስጉራ ማርያም እናቴ እና ተራሳጠረው ልጅ የ9 ዓመት ልጅ ነው። ስጉራ ማርያም ሰላም ዩቲዩብ ፋሚሊያንስ፣ እንግዲህ በዛሬው ቪዲዮአችን ወደ ስጉራ ማርያም በተንብኔም ላይ እንዳያችሁት የምንሄድ ይሆናል ማለት ነው። አሁን ከቤት እየወጣሁኝ ነው፣ መሽቷልና ያው ድምጼን ትንሽ ቀንስ ያደረኩት ለዛ ነው። ሰው አሁን ከሌሊቱ 11 ሰዓት 20 ጉዳይ ለ12 ነው። ሰው አሁን የምንሄደው ወደ ስጉራ ማርያም ነው። መጀመሪያ መገናኛ እንሄድና አሁን ከቤት እየወጣን ስለሆነ ነው። መገናኛ እንሄድና እንይዛለን፣ ባስ እየጠበቀን ነው። ሶ አሁን መገናኛ እንገናኝ። እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መንገድ ላይ ስልክን ሊወስዱብኝ ይችላል ፍተሻ ላይ ምናምን ስለተባልኩ ሁለት ስልክ ስለያዝኩኝ አንዱን ስልኬን ለማስቀመጥ ወደ ቤት እየተመለስኩኝ ነው። ወደ ቤት ተመልሰን ስንመለስ መገናኛ እንገናኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ። ኦልራይት ጋይስ፣ እንግዲህ መገናኛ ደርሰናል። ያው ባሱ እዛ ጋር ቆሟል ማለት ነው። እንገባና እንሄዳለን ማለት ነው። እዛ ጋር የቆመው ባስ ማለት ነው። ያው እናቴ የሚለው ያ ባሱ ነው። እንገባና ያለውን ነገር አሳያችኋለሁ። አዘኔን የምሻገረው ስምሽን እየጠራው ነው። አገኘው ደስታ ሰላም ጠርቼሽ። እንግዲህ ጋይስ ከ3 ሰዓት መንገድ በኋላ ደርሰናል ስጉራ ማርያም። ጀሪካናችንና ጧፋችን ይዘን እየወረድን ነው ከመኪናው። ሰላም ሰላም በይ። ሞገሴ ነው ስምሽ ለኔ። ያው ቤተክርስቲያኑ ደርሰናል እንግዲህ እና ጸበል ደግሞ የሚሰጥበት ቦታ ቆይ ላሳያችሁ ጋይስ። እዚህ ጋር ነው ጸበል የሚሰጥበት ቦታ። ጀሪካናችሁን እዚህ ጋር ታደርጉትና እዚህ ጋር ይቀመጥና ጀሪካኑ ከዛ ጠዋት ነው የሚደርሳችሁ ማለት ነው። ዛሬ ካስቀመጣችሁት ነገ ጠዋት ነው የሚደርሳችሁ። ሶ ግዴታ ማደር ይኖርብናል። እና ጋይስ እና አጥር ያሳጠረው ልጅ የ9 ዓመት ልጅ ነው ብላ ተኛው ስጉራ ማለት ነው። አጥር ያሳጠረው ልጅ የ9 ዓመት ልጅ ተብላ ተንገር። ጸበል መጠመቂያው እዚህ ጋር ነው። እኛ ስንደርስ አልቋል ጸበል ተብለናል። ሶ ነገ ተቀምጠን ነው የምንሄደው። ስለዚህ ነገ ጠብቀን ጠዋት ላይ ተጠምቀን አድረን ማለት ነው ነገ እንሄዳለን ማለት ነው ወደ አዲስ አበባ ስጉራ ማርያም ያለ ነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንድ ሺህ አስገቡኝ። ሰብስክራይብ ደግሞ እዚህ ጋር ደግሞ የሆነች ምግብ አይቼ እዚህ ጋር አምጡልኝ ብዬ ተቀብዬ ምግቡን ለመቅመስ ያው ኤክስፒሪየንስ እየቀመስኩኝ ነበር። እንዴት ደስ ይላል! ዝምታው ምን ሁሉ ነገር ደስ ይላል። ለስማ ጫካ በሉት ደስ ሲል በቃ ብቻችሁን እዚህ ቁጭ ብላችሁ ራሳችሁን ታዳምጣላችሁ። ጥላም ስለሆነ ደስ ይላል። ስማ ሰሚነሽ ኪዳነ ምሕረት ስጉራ ማርያም እናቴ ተመስገን፣ ለዚህ ያበቃሽ፣ ለቤትሽ ያበቃሽኝ ተመስገን። ዛሬ ኔክስት ዴይ ነው። ጥምቀት ተጠምቀናል፣ ጸበል አግኝተናል። እንደ እድሉ 2 ጀሪካን ነበር ያመጣ ነው። 2ቱም ጀሪካን አግኝተናል። እና እዚህ ጋር ደግሞ በቤተክርስቲያኑ የተከለከሉ ነገሮች አሉ። እዚህ ጋር ወደ ቤተክርስቲያኑ ስትገቡ ያው እነዚህ ናቸው የተከለከሉ ነገሮች አሉ። የስጉራን አባቶች ስፍራ ስለሆነ እነዚህ ላይ የተከለከሉ ናቸው። እነዚህ ደግሞ የስጉራ ማርያም አትወልዱም ተብለው ስጉራ ማርያም ደጅ መጥተው ተማጽነው ልጅ ሰጠቻቸው የስጉራ ማርያም ልጆች ናቸው እነዚህ። ይሄ ደግሞ የገዳሙ ምግብ ቤት ነው። እዛ ጋር የገዳሙ ምግብ ቤት ይላል። ገና ከበሩ እንደገባችሁ የገዳሙ ምግብ ቤት ነው እዚህ ጋር ያለው። እና የስጉራ ማርያም የንግድ ባንክ አካውንት ይሄ ነው። ብር ምን ለማስገባት የምትፈልጉ ሰዎች ምናምን ካላችሁ አካውንቱ ይሄ ነው። የገዳሙ አካውንት የገዳሙ ምግብ ቤት ነው እንዳልኳችሁ። እና እነዚህ ነገሮች ማወቅ ይኖርባችኋል ስትመጡ። ዋነኛው ነገር ደግሞ ንስሐ ሳትገቡ እንዳትመጡ። ንስሐ ሳትገቡ ከመጣችሁ እንኳን አጋጣሚ እዚህ የገዳም አባቶች አሉ፣ በእነሱ ንስሐ መግባት ትችላላችሁ። ንስሐ ገብታችሁ ትጠመቃላችሁ ማለት ነው። የዛሬው የስጉራ ማርያም ቪዲዮአችን ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።